አሰላሙ አሌይኩም ወረህመቱላሂ ወበረካቱ። ውድ የቻናል ቤተሰቦቼ እንዴት ናችሁ? ሰላም ናችሁ ወይ? እኔ ደህና ነኝ አልሐምዱሊላህ። ሁላችሁንም ሰላም ብያለሁ። ባላችሁበት ሰላማችሁ ይብዛ። ላይክ ሼር በማድረግ ጀምሩት። አዲስ የሆናችሁ ሰብስክራይብ አድርጉ። እንዴት ናችሁ? ሰላም ናችሁ ወይ? እኔ ያለሁ አልሐምዱሊላህ ረብል ዓለሚን። ይኸው መጥተናል እላችኋለሁ። አለንላችሁ መጥተናል። እና ምን ልላችሁ ፈልጌ ነው ውድ የመዳም ቅመሞች፣ እኔ ከእናንተ ራስ አልወርድም። ዞሮ ዞሮ ርዕሴ ሁሌም የመዳም ቅመሞች ላይ ነው። ወይኔ ቪዲዮዬ ጨለማ ነው ግን ቦታው አይመችም። እና እላችኋለሁ ካናታችሁ ላይ አልወርድም። ዛሬም በእናንተ ላይ ነው የመጣሁት እላችኋለሁ። ምን ልላችሁ ፈልጌ ነው፣ ራሳችሁን በነፃነት ማለት ነው ሳትፈሩ እየወጣችሁ ማለት ቪዲዮ እየሰራችሁ ቲክቶክ ተጠቀሙ። ቲክቶክ ሁላችንም እንጠቀማለን። እየተጠቀማችሁ ነው። መቼም እዚህ ሀገር ሆኖ ማንም ሰው በመጣን በስንት ጊዜያችን 3 ወር 4 ወር ሳይሆንን ነው ቲክቶክ ምን ከፍተው ማለት ነው። ስለዚህ ከፍተን ግን ለቁም ነገር አናውለውም፣ ለራሳችን ጥቅም አናውለውም። ዝም ብለን ወሬ ለማየት ስክሮል ለማድረግ ድራማ ለማየት ነው የምናደርገው። ብዙዎችን ባለማወቅ ማለት ነው። ሁላችንም በዛ ስላለፍን ነው። ስለዚህ ስልካችን በራሳችን ስልክ በነፃ ዋይፋ በመዳም ዋይፋ ማለት ነው እስካለን ድረስ እዚህ ሀገር እስካለን ድረስ ነፃ ዋይፋ ነው፣ የታወቀ ነው። ያለ ስልክ ደግሞ የሚቀመጥ መቼም የመዳም ቅመም የለም። ስለዚህ እንጠቀምበት። ሚዲያ ላይ እስከመጣን ድረስ ለቁም ነገር እናውራው። ለራሳችን አካውንታችን እናሳድግ። ዩቱብ እንክፈት። ያለን ደግሞ ዩቱባችን እናሳድግ። ቲክቶክ ያለን ቲክቶካችን እናሳድግ። የሌለን ደግሞ እንክፈት። ምክንያቱም ገንዘብ እየሰራ ስለሆነ ማለት ነው። እኔ ለምሳሌ አዲስ ነኝ፣ አሁን ስለተጠቀምኩ አይደለም። ብዙ እህቶቻችን እየተጠቀሙ እያስረዱን ስለሆነ ነው። ብዙ እህቶቻችን እየተጠቀሙ እኔም ተጠቅሜያለሁ እንደዚህ ተጠቀሙ እያሉ እያስተማሪው ነው፣ አይታችሁ ከሆነ ማለት ነው። ስለዚህ ዝም ብለን ስክሮን ከምናረግ ገንዘብ ቲክቶክ በምን አይነት መልኩ ነው ገንዘብ የሚከፍለው ብለን በማጣራት በየሰው ቪዲዮ እያየን ያንን ሄደን በላይቭም ይሁን በኮሜንትም ይሁን እየጠየቅን ገንዘብ የመገኛ መንገዱ እንዴት ነው? ቲክቶክ እንዴት ነው የሚከፍለው? ይከፍላል ይባላል። እንዴት ነው ብለን ጠይቀን ያንን ነው ማሳደድ ያለብን። ለምን ነገ ከነገ ወዳ እኛ የሰራንበት ያው የታወቀ ነው። ቤተሰብ እንረዳለን። ብዙም በቂ ነው የሚባል ነገር ይዘን ስለማንገባ ኢንሻአላህ ደግሞ ሀገራችን ስንገባ ዩቱብ ከፍተን ይዘን አክቲቭ አድርገን ገንዘብ ተከፋይ ሆነን ማለት ገንዘብ የሚከፍል ቲክቶክ አድርገነው ቲክቶካችንም አካውንታችን ካደገ ማለት ነው። ያው በየእንትኑ በተለያየ አፕሊኬሽን ዛሬ ገንዘብ ተከፋይ ሆነዋል ብዙ ጓደኞቻችን ቲክቶክ ላይ። ዩቱብም ላይም ደግሞ ዩቱብ ይከፍላል። ዩቱብ የታወቀ ነው ይከፍላል። እኛ ስለማናቅ ነው እንጂ እስከዛሬ ማለት ነው። ግን አሁን ባወቅንም ሰዓት ይሁን በነቃንም ሰዓት ይሁን ቲክቶክ ያለን ማነው ዩቱብ ያለን ዩቱባችንን እናሳድግ፣ የሌለን ደግሞ እንክፈት። መክፈት ማንችል ደግሞ ከፍቶ የሚሰጡን እህቶቻችን አሉ። እነሱ ጋር ሄደን የእነሱን ትምህርት በመውሰድ የእነሱን ቪዲዮ በማየት ከእነሱ ጋር በመቀላቀል ከፍቶን እንዲሰጡ ማድረግ፣ ከዛ ዩቱባችንን እንዴት ማሳደግ እንዳለብን ከእነሱ ትምህርት መውሰድ መንቃት አለብን። ስልክ ዝም ብሎ ተገዝቶ የሚገዛውን በውድ ብር ነው። ዝም ብሎ ተገዝቶ ድራማ ለማየት አሉባልታ ወሬ ለማየት ብቻ ሆኖ እንዳይቀር ገንዘብ የምናገኝበት መንገድ መፈለግ አለብን። በራሳችን ስልክ ማለት ነው፣ በያዝነው ስልክ። ዛሬ ስክሮን ስናደርግ እኮ ስንት ነገር ነው፣ ስንት ሀራም ነገር ነው የሚያመጣብን ስልካችን። ጥሩ ነው። በተለይ በዛሬ ጊዜ ምንም ደህና ነገር አይታይ፣ ምንም ትምህርት ያለው ነገር አይታይ። በድራማ መልክ አድርገው የሚያመጡት ነገር ሁሉ ላይን የሚሰቀጥጥ ለጆሮ የሚሰቀጥጥ ነው።
ስለዚህ ከዛ ካሉባልታ ወጥተን ወደ ቢዝነስ ብንገባስ፣ ወደሚጠቅመን መንገድ ብንሄድስ የሚለውን ነው ዛሬ መላችሁ እና ትምህርት ያለው ነገር የሆነ ነገር ገብተን ቲክቶክ ውስጥ ገብተን ትምህርት ያለው ነገር ሲሆን እሱን ይዘን ወጥተን ሌላውን ስክሮል አድርገን ማለፍ። የሆነ ድራማ ለቪው ብለው ወይም ደግሞ ለፎሎ ብለው የሆነ ያልሆነም ድራማ ያመጣሉ። እሱን ስናይ 24 ሰዓት ሰዓታችንን ከምንገል ነገ ሀገር ስንገባ የያዝነው እንኳን ከወጪ ቀሪ የያዝነው እንኳን ስንሄድ ራሱ ያንን ከባንክ አውጥተን ነው አይደል የምንጠቀመው። ዛሬ እኛ እዚህ ሆነን ለቤተሰባችን እንልካለን። ያቅሙን ሰጠሁ አይባልም፣ ግን ያቅሙን አያስችለንም፣ አያስጨክነንም፣ እንልካለን። እኛ ግን አገር ቤት ስንሄድ ለእኛም ይሰጠን የለም። ማን ይሰጠናል? 5000፣ 3000፣ 4000፣ 10000 ማን ይሰጠናል? ለእኛ በየወሩ ማንም አይሰጠንም። ዩቱብ ተጠቃሚ ከሆነን ግን ዩቱብ ይሰጠናል። ጎበዝ ከሆነን ሳንፈራ ወጥተን ቪዲዮ ከሰራን በቃ ደፋር መሆን አለብን። ቪዲዮ ለመስራት ጠንክረን ጎብዘን በቃ የውሏችንን በአካባቢያችን ላይ ያለን ነገር እየቀረጽን የራሳችን ውሎን ምን ይመስል ነበር የሚለውን ሁሉ እየሰራን በቃ ቤታችን ውስጥ ምን ሰራውን በቃ ልብስ እየተኮስንም ከሆነ ዛሬ ደብሮንም ከሆነ ከመዳማችን ጋር ጥሩ እንትንም ካልነበረን በቃ መወያየት እንደዚህ ለጓደኞቻችን መንገር ማለት እኮ ነው። ዛሬ ውዶችዬ ሴትዬ እንደዚህ አድርጋኝ ዛሬ ደብሮኝ እያለ እኮ ነው። በቃ ቀላል ነው፣ በጣም ቀላል። እንደኔ ቪዲዮ የሚፈራ አልነበረም። እኔ ብዙም እንትን የለኝም፣ ግን ብዙም አሁንም ድፍረቱ የለኝም። ቢሆንም በቃ አሁን ሚዲያ ላይ ብዙ ነገር ሳይ እንትን እያልኩኝ መጣሁ። መጀመሪያ ያስፈራል፣ እርግጥ መጀመሪያ ያስፈራል፣ ግን ሁሌ እንደፍራል መቅረት የለብንም። በቃ ያለንን የውሏችንን መተን እዚህ ማውራት ማለት ነው። በጣም ቀላል ነው፣ በጣም ቀላል ነው። እና ቪዲዮ መስራት አትፍሩ፣ ሚዲያ አትፍሩ። ዛሬ ሰው በሚዲያ ላይ ነው እየተጠቀመ ያለው። የመዳም ቅመም ብቻ ነው እየተጠቀመ ያልሆነ። ማንም ዛሬ የመዳም ቅመም ጌም የሚጫወት አይታችሁ ታውቃላችሁ? ከኛ ከመዳም ቅመም ውስጥ ጌም ተጫውታ በጌም ጊፍት የሚወርድላት የመዳም ቅመም አይታችሁ ታውቃላችሁ? በቃ የለም። ሌላ አፋን ሌላ እህቶቻችን ሌላ ወንድሞቻችን ናቸው ፌመስ የሆኑም ደግሞ እንደዚህ ከኛ ከታች ተነስተው ነው እንጂ ዝም ብሎ ተነስቶ ፌመስ አልሆኑም። ኦኬ። ስለዚህ እኛ ብቻ ነን እንጂ ሚዲያውን ያልተጠቀምነው። ሚዲያ ሁሉም እየተጠቀመ ነው። ሰውን አትፍሩ፣ ኮሜንት አትፍሩ። አንድ ሰው መጥቶ ኮሜንት ላይ ሲተቻችሁ ያን ብታነቡትም ባታነቡትም ባላየ ነው ማለፍ ያለባችሁ። ኮሜንት ምንም ለኮሜንት መገረም የለባችሁ። የሚፈምሰው እንደውም እንደዚህ አይነት ሰው ነው። በቃ የሆነች ሴትዮ ወይም የሆነ ሰውዬ ትልቅ ሰው ሆኖ መጥቶ ይኮምታል። በቃ ምነው በስተርጅና ምነው በ11ኛው ሰዓት ላይ ቲክቶክ ምን ትሰሪያለሽ ምናምን፣ ወይም ደግሞ ፊታችን አንድ የመዳም ቅመም ፊቷ ተጎሳቁሎ ወይ የሆነ ነገር ሆነ መጥታ ብትሰራ ምነው ፊልተር የለም ወይ ምነው እንደዚህ የለም ወይ የሆነ ነገር በቃ የሚያሸማቅቅ ነገር ይኮምታሉ። ያ እንደዛ ብሎ የሚኮምት ሰውዬ ወይም የምትኮምት ሴትዮ ከኛ የተሻለ አይደለም። ከኛ የተሻለ ሆኖ አይደለም። በቃ ስራ ስለሌለው ነው። ሌላ እንትን አይዲያ ስለሌለው ኮመንት ስር ይልከሰከሳል። እንደዛ አድርገን ንቀን ነው መተው ያለብን። እንደዛ አድርገን እጭ ብለን ትተን እኛ ወደፊት መቀጠል ነው ያለብን። ኦኬ፣ እንደዛ ነው የምላችሁ ውዶችዬ። ሚዲያ አትፍሩ፣ ካሜራ አትፍሩ። ስልካችሁ የራሳችሁ ነው። በቃ እዚህ ጋር ማንም መልእክት ነው እንጂ የምታስተላልፉት እዚህ ጋር ወንጀል እየሰራችሁ አይደለም። ዛሬ ማንም ተሳድበው ዝም ብሎ የፈለገ ብልግና ተናግረው ወጥቶ ይፈምሱ የለ እንዴ? የመዳም ቅመም እኮ ጨዋ ናት። የመዳም ቅመም እኮ ስለ ምግባር አላት። የመዳም ቅመም እኮ በጣም አገናዝባ ነው የምትናገረው።
ምንም የሚያስፈራ ነገር ምንም የለውም። ስለዚህ ወጥታችሁ ሚዲያውን ተቀላቀሉ እላችኋለሁ ውዶችዬ። ሰላማችሁ ብዝት ይበልልኝ እላችኋለሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ።